ጤና ይስጥልኝ። ዛሬ ኮቢ ብራያንት የማምባ ሜንታሊቲ ወይም የማምባ አስተሳሰብ ከሚለው ፍልስፍና ላይ የተወሰደን ንግግር ይዤላችሁ መጥቻለሁ። በቀላሉ የማምባ አስተሳሰብ ማለት የራስህን እጅግ ከፍተኛ የሆነውን አቅምህን ማውጣት ማለት ነው። በየቀኑ ራስህን እያሻሻልክና እየለወጥክ መምጣት ማለት ነው። አንድ ቀን እንደዚህ ብዬ አሰብኩ። በሕይወቴ ላይ እጅግ ጠንክሬ ብሰራ የውድድር ዘመኔ እንዴት ሊሆን ይችላል ብዬ አሰብኩኝ። ከዛች ቀን ጀምሮ ለራሴ በየቀኑ እጅግ ጠንክሬ እንደምሰራ ቃል ገባው። ምክንያቱም ውድድር ዘመኔ ሲጠናቀቅ እንዳልጸጸት አድርጌው በነበረ የሚል ቁጭት እንዳይፈጠርብኝ ስል ለራሴ ቃል ገባው። አዎ ይህ የእኔ የሕይወት ፍልስፍናዬ ነው። በዚህ መንገድ ከኖርኩኝ በሕይወቴ ፍጻሜ ላይ እጅግ ያማረ ቦታ ላይ ደርሳለሁ ብዬ አሰብኩ። በጣም ትንሽ ነገር ሊመስል ይችላል። ነገር ግን በየዕለቱ ራሳችንን እያሻሻልን ከመጣን ትልቅ ለውጥ እናመጣለን። አስባችሁታል? በየቀኑ ራሳችሁን እየለወጣችሁ ከ20 ዓመት በኋላ የሚኖረው ማንነታችሁ ምን ሊሆን እንደሚችል ትገምቱታላችሁ? አዎ የምታደርጉትን ነገር ሁሉ በትንሹ አድርጉ። ዋናው ነገር ሳታቋርጡ ማድረጋችሁ ነው። ሰኞ ራሳችሁን ካሻሻላችሁ፣ ማክሰኞም ራሳችሁን ካሻሻላችሁ፣ ሮብም ራሳችሁን ካሻሻላችሁ አስባችሁታል? ከሆነ ጊዜ በኋላ ልደርሱበት የምትችሉበትን ስፍራ ከ20 ዓመት ከ10 ዓመት በኋላ የት ልደርሱ እንደምትችሉ አስባችሁታል? የማምባ አስተሳሰብ እጅግ ቀላል ነው። እኔ በሜዳ ውስጥ ያለኝን የራስ መተማመን ልትመለከቱት ትችላላችሁ። ይህ የራስ መተማመን የመጣው ቀድሞ ከመዘጋጀትና ቀድሞ ካደረግኩት ልምምዶች የተነሳ ነው። ሁሌም የጨዋታ ሜዳ ውስጥ ከገባው በኋላ ራሴን ከዚህ በፊት ለ1000 ጊዜ ያላደረግኩትን አዲስ ነገር እንዲያደርግ አላስደርገውም። ታውቃላችሁ፣ እኔ ራሴን አውቀዋለሁ። ምን እንደምችል፣ ምንም በቀላሉ ማድረግ እንደምችልና ምንም ማድረግ እንደማልችል ስለማውቀው ይህ በሜዳ ውስጥ ለእኔ ጥሩ የራስ መተማመንን ይፈጥርልኛል። ለዚህ ነው ማልደናገጠው። ለዚህ ነው ዘና ብዬ የማደርገው። ምክንያቱም እዛ ጋር የማደርገውን ነገር ከዚህ በፊት ለ1000 ጊዜ አድርጌው ነበረ። አሁን ለመጨረሻ አንድ ጊዜ እያደረግኩት ስለሆነ በሙሉ የራስ መተማመን ነው የማደርገው። እንደኔ ምርጡ የቅርጫት ኳስ ተጫዋች መሆን ከፈለግ አንድ ነገር ማድረግ አለብህ። እጅጉን ልምምድ ማድረግ አለብህ። እጅጉን መዘጋጀት አለብህ። አዎ ሁል ጊዜ የምትችለውን ያክልና የምትችለውን ጊዜ ሁሉ መለማመድ አለብህ። አንድ ማወቅ ያለብህ ነገር በቀላሉ ለውጥን ማምጣት አትችልም። ማንንም ልሸውድ ትችላለህ፣ ግን ማወቅ ያለብህ ነገር ራስህን ልሸውድ በፍጹም አትችልም። በቸልተኝነት ብቻ መድረስ ካለብህ ቦታ ሳትደርስ ቀርተህ የሚሰማህን ስሜት አስበዋል? ለምን እንደዛ ከሚሰማ እስከ መጨረሻው ድረስ አትሄድም? አሁን ዛሬ እያንዳንዱ በቸልተኝነት የምታደርጋቸው ትናንሽ ነገሮች ነገ ተደማምረው መድረስ ከሚገባ ስፍራ እንዳትደርስ ያደርገዋል። እንደማስበው ከሆነ በዚህ ምድር ላይ እጅጉን የሚያስፈራው ነገር ራሳችንን በእውነት ስናየው ያለው ነገር ያስፈራናል። አዎ እንደዛ ነው ማስበው። እጅግ የሚያስፈራው ነገር በውጭ ያለው ነገር ሳይሆን በውስጥ ያለውና ስለኛ ትክክለኛውን ነገር የሚናገሩ የራሳችን ማንነት ነው። ሁላችንም ህልም ሊኖረን ይችላል። እነዚህን ህልሞች ግን አሳካለሁ ብለን ሁሉን ኃይላችንን ሰብስበን በዛ ላይ መስራት ያስፈራናል። ምክንያቱም ብወድቅስ ምን ሆናለሁ ብለን እንፈራለን። ስለዚህ ለእኔ ፍርሃት አልባ መሆን ማለት ከዚህ ከሚከሰን ነገር ወጥተን ወደ ህልማችን በነፃነት መጓዝ ስንችልና የሚያስከፍለንን ሁሉ ዋጋ ከፍለን የምንፈልገውን ነገር ማድረግ ስንችል ነው። ለማንም ብለን ሳይሆን ለራሳችን ብቻ ብለን። እውነታው አንድ ነገር ነው። ሁሉም ነገር ከውስጥ ነው የሚወጣው። ሁሌም ለውስጣችን ነው መልስን መስጠት ያለብን። ነገሩ ያለው ከውስጥ እንደሆነ ሁላችንም በተለያየ ቦታና በተለያየ ጊዜ ላይ አስተውለነው ሊሆን ይችላል። እውነት የምላችሁ እኔ በወደቅኩ ሰዓት ወይም በተሸነፍኩ ሰዓት የሚሰማኝ ደስታ ነው። ገባችሁ? ሽንፈት ለእኔ ድክመቴን የማይበት ነው። መስራት የሚገባኝን ደካማ ጎኔን የምመለከትበት ነው። በምን ዙሪያ ጠንክሬ መስራት እንዳለብኝ የምማረው ከሽንፈቶቼ ነው። ስለዚህ እኔ ሽንፈት በተሰማኝ ጊዜ ሁሉ ደስታ ነው የሚሰማኝ። ምክንያቱም ድክመቴን እንዳውቅ ስለሚያደርጉኝ። እውነት ነው ሽንፈት ያስጠላል፣ ግን ለድክመታችን
መልስን የምንሰጥበት አመልካች ስለሆነ ደግሞ ልንደሰትበት ይገባል። እውነት ነው የምላችሁ፣ ለእኔ ሽንፈትም ሆነ ማሸነፍ እኩል ትርጉም ነው ያላቸው፣ እኩል ደስታ ነው የሚሰጡኝ። ምክንያቱም ሁለቱም በቀጣይ ምን ማድረግ እንዳለብኝ፣ ምን ማሻሻል እንዳለብኝ፣ ምን መስራት ላይ እንዳለብኝ ስለሚያስተምሩ። ይህን ማስተዋል ግን ሁሌ ከባድ የሚሆንብን ሁሌ የምንደናገጥና ግራ የምንጋባ ከሆነ ነው። ሁሌም አሁን ላይ መኖርን መለማመድ አለብን። በተረጋጋና በሰከነ ስሜት ውስጥ ሆነን ነገሮችን ማስተዋል መቻል አለብን። አንድ ሚስጥሬን ላጋራችሁ። ሁሌም በልምምድ ስፍራ ሆነ በውድድር ሜዳ ውስጥ በገባሁበት ጊዜ ራሴን ከአካባቢው እነጥለዋለሁ። ራሴን ሙሉ ለሙሉ በጨዋታው ላይ ወይም በልምምዱ ላይ ትኩረት እንዲያደርግ አስለምጄዋለሁ። ልክ የግላዲያተር ፊልም ላይ ማክሲመስ አፈሩን አንስቶ ካሸተተ በኋላ በቃ ከዛ በኋላ ከአካባቢው ተነጠለ። ከዛ በኋላ ወደ ትግሉ ወደ ፍልሚያው ብቻ እንደሚያተኩረው ማለት ነው። ልክ አንድ አክተር ካሜራ ፊቱ ላይ ተደቅኖ ትርኢቱን ለመጀመር ሲል ወደ ተሰጠው ካራክተር ውስጥ ሙሉ ለሙሉ እንደሚገባው ልክ እኔም ውድድር ሜዳ ውስጥ በምገባበት ጊዜ 100% ትኩረቴ የሚሆነው ጨዋታው ላይ ነው። በአካባቢ ካለው ነገር ሁሉ እነጠላለሁ። ከውድድር ሜዳ ከወጣሁ በኋላ ደግሞ ሌላ ሰው ነኝ፣ እቀየራለሁ። ነገር ግን በውድድር ሜዳ ውስጥ እያለሁ እንዳትነካኝ፣ እንዳታዋራኝ፣ በቃ ብቻዬን ተወኝ። ምክንያቱም ሙሉ ለሙሉ አሁን ትኩረት ያለው ጨዋታው ላይ ስለሆነ። ከኔ ጋር አብረ መጫወት ትፈልጋለህ? አዎ። አንደኛ ለመውጣት ከፈለግ ከኔ ጋር ትጫወታለህ። ሁለተኛ ለመውጣት ከፈለግ ግን ሌላ ሰው ፈልግ። በልጅነቴ ሚስተር ፊስክ የሚባል እንግሊዝኛ አስተማሪ የነበረኝ እሱ ሰው የነገረኝን ንግግር እስካሁን አልረሳም። እንደዚህ አለ፣ በውድድሩ መሃል ሳይሆን በውድድሩ መጨረሻ ላይ፣ ውድድሩን ከጨረስክ በኋላ እረፍ አለ። ይህ ንግግር የህይወቴ መልእክትና እስካሁን ድረስ ያረሳሁት ነው። ሁሌም በዚህ መርህ ነው የምኖረው። ካልጨረስኩ አላርፍም፣ እስከ መጨረሻው ሄዳለሁ። ቢደክመኝም አላርፍም፣ ምክንያቱም የማርፈው ስጨርስ ነው። ብዙ ያልተመለሱልኝ መልሶች አሉ። መልስ ብቻ ሳይሆን ብዙ ያልገቡኝም መጠየቅ ያለብኝና እንዴት መጠየቅ እንዳለብኝ ያላወቅኳቸው ነገሮች አሉ። ግን ምንም አያገባኝም። ነገሮችን ሁሉ መቀጠል፣ ወደፊት መሄድ ብቻ ነው የኔ ስራ። ምክንያቱም አንዳንድ ነገሮችን ወደፊት ካልተራመድ፣ ወደፊት ካልሄድክ ልትመልሳቸው አትችልምና። ሁሌም የምኖረው በዚህ መርህ ነው። በመጨረሻ ላይ አንድ የምመክራችሁ ነገር፣ አንዳንዴ ትልቅ ቦታ ደርሰው እንደነርሱ ለመሆን የምንመኛቸውን ሰዎች ሁሌም ስንመለከታቸው ስህተት አልባ ሆነው ይመስሉናል። አይደለም፣ ይሳሳታሉ፣ ይወድቃሉ። ከኛ የሚለዩት ግን ተሳሳትን ወይ ወደቅን ብለው አይቆሙም። ስለዚህ ዛሬም እናንተ ምንም ነገር ቢያጋጥማችሁ፣ በህይወታችሁ ላይ ምንም የሚከብድ ነገር ቢያጋጥማችሁ ያንን ማለፍ ትችላላችሁ። ብትወድቁ ከወደቃችሁበት ተነስታችሁ መቀጠል ትችላላችሁ። ከወደቃችሁበት ተነስታችሁ ማሸነፍ ትችላላችሁ። ነገር ግን መቼም እንዳታቋርጡ፣ ሁሌ ጠንክራችሁ አድርጉ።